ይዤላችሁ የጎንደር ፈትል በጣም በሚያምር ጥልፍ ስፍት ባለ በጣም በሚያምር ጥለት ደግሞ በትፍትፍ ከጀርባው ትፍትፍ የሆነ ጥለት ነው ያለው። ትፍትፍ ደግሞ እንደምታውቁት የወሎ ባህላዊ ቀሚስ ነው። እንግዲህ በወሎ ባህላዊ ቀሚስ በጎንደር ፈትል እና በጣም በሰፊ በሚያምር ጥልፍ ይዤላችሁ መጥቻለሁ። ተከታተሉኝ። ይህ ጥልፍ እንደምታዩት በጣም ሰፊ ነው። በጣም የሚያምር ጥልፍ ነው። የአክሱም ጥልፍ ያለው ታች መስቀሉ እንደዚህ የሚያምር በጣም ትልቅ የሆነ ነጠላ አለው። እንደገና ደግሞ በጣም ትልቅ ረዥም የሆነ መቀነት አለው ማለት ነው። ለብሼ ደግሞ ምን አይነት እንደሚመስል አሳያቸዋለሁ። ልክ እንደዚህ እንደምታዩት በጣም የሚያምር ሰፊ ጥልፍ ነው። ጥልፍ በጣም ዲቴል የተሰራ ነው። ጥርት ብሎ የተሰራ ነው። መቀነቱን እንደምታዩት የነጠላውን ግማሽ ነው ያደረግነው። በጣም ረዥም ነው፣ ሰፊ ነው። ጥለቱ ደግሞ እንደምታዩት ከጀርባው በጣም የሚያምር ሰፊ ጥልፍ ነው ያለው። እናንተ የምትፈልጉትን አይነት ጠበብ ባለም መሰራት ትችላላችሁ። ይሄ ቀሚስ ዋጋው 17500 ነው። ልክ እንደዚህ እንደምታዩት በጣም ረዥም ነው ጥልፉ። ታች ላይ የአክሱም መስቀል ጥልፍ አለው። እንደምታዩት ሰፊ በጣም ግርማ ሞገስ ያለው ለሰርግ ለእናቶች በተለይ በጣም ግርማ ሞገስ የሚያላብስ ቀሚስ ነው። እንግዲህ ጥልፉ እንደምታዩት ነው። በጣም ጽድት ተደርጎ የተሰራ ነው። ፈትላችን ደግሞ የምንጠቀመው የጎንደር ፈትል ነው። በጣም በቀጭን የተፈተለ በጣም ለስላሳ በጣም የሚያምር ፈትል ነው። እንግዲህ ከወሎ ቀሚስ ጋር የጎንደርን ፈትል እንደዚህ ጽድት አድርገን ሰርተነዋል ማለት ነው። እንደምታዩት ነጠላው ደግሞ በጣም ትልቅ ነው። እኛ ጋር ቀሚስ ስታዙ የፈትል ቀሚስ ስታዙ 12 ክንድ ነጠላ ነው ሊመጣላችሁ። እንደዚህ በጣም ሰፊ የሆነ 12 ክንድ ነጠላ አለው ማለት ነው። ርዝመቱ እንደገና ደግሞ የፈትሉ ይኸው በቀጭን የተፈተለ በጣም ጽድት ያለ ፈትል ነው። በጣም የሚያምር አንደኛ ፈትል ነው ያዘጋጅንላችሁ። ይህንን ቀሚስ አጣፍታችሁን ለመልበስ ለቤተ ክርስቲያንም ሆነ ለኖርማል ቀን በጣም ረዥም የሆነ ሰፊ ነጠላ አለው ማለት ነው። መቀነቱ እንግዲህ እንደምታዩት በጣም ረዥም እና ሰፊ የነጠላውን ግማሽ ወይም ደግሞ እንደ ስካርፕ ነው ያዘጋጀ ነው። የመቀነቱ ጥለት ከቀሚሱ ጥለት ጋር አንድ አይነት የሆነ ትፍትፍ ያለው መቀነት ነው ማለት ነው። በጣም ሰፊ ነው እንደምታዩት። ጥለቱ በጣም ረዥም ነው። እንግዲህ ፈትሉ አንድ አይነት ነው ከነጠላውም ከቀሚሱ ጋር በጣም ለስላሳ የሆነ አንደኛ የሆነ ፈትል ነው ያዘጋጀንላችሁ። ይህንን ቀሚስ ለማዘዝ ላይ ባለው ስልክ መደወል ትችላላችሁ። እናመሰግናለን።